ታዲያስ እንዴት ናችሁ? ዛሬ የእረፍት ቀኔ ነው። ስለዚህ በእረፍት ቀኔ ፀጉሬን ቆዳዬን ትሪት አደርጋለሁ። ስለዚህ ፀጉሬን ከመታጠቤ በፊት ለፀጉሬ ቅቤ በቡና አዘጋጅቻለሁ። እንዲሁም ደግሞ ለቆዳዬ እሬት አዘጋጅቻለሁ። ምክንያቱም ቆዳዬ ኦይሊ ነው። ስለዚህ ለኔ ደግሞ የሚስማማኝ ማስክ እሬት ነው እና ወይም ደግሞ የሩዝ ማስክ ሊሆን ይችላል፣ ሌሎች። ስለዚህ እናንተም እንደ ቆዳችሁ ታይፕ የሚስማማችሁን አይነት በቤታችሁ የሚዘጋጅ ማስክ እያደረጋችሁ ቆዳችሁን ፀጉራችሁን ተንከባከቡ። ስለዚህ እንዴት አድርጌ ቅቤ እንዳዘጋጀሁኝ እንዲሁም ደግሞ እሬት ለፊቴ እንዴት አድርጌ እንዳማዘጋጅ አብራችሁኝ እስከ ቪዲዮው መጨረሻ ድረስ ከቆያችሁ አሳያችኋለሁኝ። እስከዛ ድረስ ግን ለቪዲዮዬ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እሺ ይሄን ይመስላል ያዘጋጀሁት ቅቤ። የታጠበ ቅቤ ነው። ከዛ በኋላ ደግሞ በቡና ልውስ አድርጌዋለሁ። በጣም ነው ደስ የሚለው ሽታው። እንደገና ደግሞ ቅቤ በቡና ስንቀባ ምንድነው አንደኛ ቅቤ ለቆዳችን በጣም ጥሩ ቆንጆ፣ በተለይ ደግሞ ፓይስትራ ከተሰራን ፀጉራችን እሳት ላይ ስለሚቆይ እንዳይሰባበር ይሄ ዳሜጁን ይቀንስልናል በጣም። በመቀጠል ደግሞ ወደ የቡና ጥቅሙ ደግሞ ወደ ጭንቅላታችን የሚሄደውን የደም ዝውውር ያፋጥንልናል። እንዲሁም ደግሞ ቆዳችንን ኤክስፎሊት ያደርግልናል ማለት ነው። ይሄ የቡናው ሻካራው ነገር ማለት ነው። ስለዚህ ቆዳችንን የምንቀባውንም ቅቤ በደንብ ቆዳችንን እየከፋፈተ ዘልቆ እንዲገባ ይረዳልናል ማለት ነው። ፀጉሬ እንግዲህ በ3 ወር ውስጥ በጣም ትልቅ ልዩነት ነው ያለው። ከዛሬ 3 ወር በፊት የነበረው ፀጉሬና አሁን ላይ ያለው የፀጉሬ እንትን ይለያያል። በጣም እሳት የጎዳው ነበረ። ይሁን አንዳንድ ጊዜ ምን አለ መሰላችሁ፣ እኔ ደንበኛዬ በጣም ነው የሚመቸኝ፣ ይንከባከበኛል ምናምን ነገር እና ያንን እንትን ሌላ ቦታ ሄዶ ላለመሰራት ስል በቃ እሱ ጋር እየሄድኩ ብቻ ነው የምሰራውና ሲሰራ እሽት አድርጎ ነው ግድል አድርጎ ፀጉር የሚሰራው ማለት ነው። ከዛ ፀጉሬን ስታጠብ ቀጥ ብሎ ነው የሚቀረው። ወንዶች እንዴት ነው በጣም ብዙ ጉልበታቸውን ተጠቅመው ነው የሚሰሩት። ከዛ በቃ መስከረም አካባቢ ላይ ፀጉሬን አሳያችኋለሁ ማለት ነው። በጣም በቃ ጫፉ ሳስቶ ምናምን ነገር ነበረ። እንደገና ደግሞ ምን አይነት ነገር ነበረብኝ፣ ቆዳዬ ይደርቃል። በተሰራው በ3ኛ ቀን ምናምን ፀጉሬ ስሩ ብን ይላል። ከዛን ምን ማድረግ ጀመርኩኝ፣ የተልባ የአብሽ እና ተልባና አብሽ አፈላለሁኝ። ከዛ በኋላ እሱን እንትን ካልኩኝ በኋላ ካጣራሁኝ በኋላ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል፣ ሮዝመሪ አድርጌ መፍጫ ውስጥ አንድ ላይ ፈጭቼ አጣርቼ እቀባለሁ። በጣም ነው ፀጉሬን ያፋፋው እና በአጭር ጊዜ በጣም ብዙ ለውጥ አሳይቶኛል። እና ማስኩን ሰርቼ አሳያችኋለሁኝ ማለት ነው። ኔክስት ላይ ጾምም ስለሚገባ እንደውም በጣም በቃ ይሄ እንዴት ነው በጾም ወቅት ላይ ፀጉራችሁን ከመታጠባችሁ በፊት ማድረግ ያለባችሁ በቃ ነገር ነው በጣም። እኔ አንደኛ ይሄ ጾም ያዣ ነው። ሁለተኛ ደግሞ በቃ ቅቤ ከተቀባሁኝ በጣም ቆይቻለሁ። ገና ጾም ላይም ነበር የከረምነው ምናምን ነገር ነው። በዛ ላይ ደግሞ ማለት ነው ይሄ ቅቤ በቡና ማለት ቸኮሌት ነው የሚለው ቅቤው። በጣም ነው ደስ የሚለው። እንዳልኳችሁ ደግሞ እንዲህ ያደረጋችሁ ይሄ የቡናው ሻካራ በደንብ ነው ይሄ። በተለይ ደግሞ ማሳጅ ደግሞ ስታደርጉት ይሄ ማሳጅ ማድረጋችሁ እንድትነቃቁ ሴሎቻችሁ ነርቮቻችሁ እንዲነቃቁ ያደርጋል። የቡናው ሻካራው ደግሞ ቆዳችሁን ኤክስፎሌት ያደርጋል። ወደ ጭንቅላታችሁ የሚመጣውን የደም ዝውውር ያፋጥነዋል ማለት ነው። ከዛ ደግሞ ቅቤው በቀላሉ ዘልቆ ወደ ጭንቅላታችን እንዲገባ ያደርገዋል። ቅቤ ደግሞ እንደሚታወቀው ለቆዳችን በጣም ከፍተኛ የሆነ ጥቅም አለው። እኔ ቆዳዬን አልቀባም፣ ግን ደረቅ የፊታችሁ ቆዳ ደረቅ አይነት ድራይ ስኪን ከሆነ ተቀቡት። ቅቤ በቡና በጣም ቆንጆ ነገር ነው እና እኔ አልቀባም ፊቴን። ፀጉሬን ራሱ የተቀባሁት ይመጣል ፊቴ ላይ እና በቀላሉ ቆዳችንን ዘልቆ ይገባል፣ ያርሰናል። ሲቀጥል ደግሞ ይሄ እንዳልኳችሁ ፀጉራችሁ ጫፍጫፉ መንታ ለሚያወጣ ለሳሳባችሁ እና በቃ ናቹራሊ ሪፔሪንግ ማስክ ነው በቃ። ስለዚህ እንደዚህ እያደረጋችሁ የፀጉራችሁን ሙሉ እያዳረሳችሁ ማሳጅ ማድረግ ነው። ይሄንን ስጨርስ ምንድነው ማደርገው፣ ለፊቴ ደግሞ የእሬት ማስክ አዘጋጃለሁ ማለት ነው።
እኔ በቃ በጭራሽ ኦይል የሆነ ነገር ፊቴን እንዲነካኝ አይፈልግም። ሲጀመር በተፈጥሮ ራሱ ፊቴ ንክት ሲደረግ ማለት ነው በቃ ቅባታማ ነገር ነው። እሬትን እንግዲህ የምናዘጋጀው ጫፍና ጫፍ ላይ ያለውን እሾክ ቁርጥ ካደረግን በኋላ ንጹህ ውሃ ውስጥ በንጹህ ውሃ አጥበን እንደዚህ ንጹህ ውሃ ውስጥ ከ20 እስከ 30 ደቂቃ ያህል እናቆየዋለን። ሽታው የሚከብድ አይነት አረንጓዴ ፈሳሽ ነገር አለው እና እሱ ለቆዳችን ጥሩ አይደለም። ኢሪቴሽን የሚያመጣው ጊዜ ስለሆነ እሱ መወገድ አለበት እና እሱንም እናስወግደው። እንደዚህ አድርገን ከ20 እስከ 30 ደቂቃ ያህል ድረስ ውሃ ውስጥ እናቆየዋለን። ከዛ በኋላ ይሄ እንዳለ እንግዲህ የምታዩት የሬቱ ጄል ነው ማለት ነው። ለፀጉራችን ለቆዳችን በጣም ቆንጆና ጥሩ የሆነ ጄል ነው። በተለይ ፀጉራችን የሚደርቅ የሚሰባበር ከሆነ በተለይ ብዙ ጊዜ ፀጉራችንን ቅቤ ከተቀባን በኋላ ክርችች የማለት ባህሪ ይኖረዋል እና እንደዚህ አድርገን በቃ ለቆዳም ሆነ ለፀጉር ናቹራሊ ሞይስቸራይዘር ነው እሬት እና እንግዲህ ማዘጋጀት ያለብን በዚህ መልኩ ነው ለቆዳም ለፀጉር እና እሬት ደግሞ ለቆዳችን በተለይ ደግሞ ይሄ ፀሐይ ምናምን ብዙ ጊዜ የሚመታችሁ ከሆነ ስትረስ ሲኖርባችሁ ምናምን የሃይፐር ፒግመንቴሽን ይኖራል። ፊታችን ቆዳችን በዚህ አሳባቂ ነው ያለንበት ኮንዲሽን እንዳለ ይናገራል እና እሬት በተለይ አይናችሁ አካባቢ ጉንጫችሁ ግንባራችሁ ላይ ስታደርጉት በቃ ይለያል። ኢቨን ከታጠባችሁ በኋላ ቆዳችሁ ብራይት ሲሆን ራሱ ይታወቃችኋል እና ለየትኛውም ለሁሉም ስኪን ታይፕ በቃ ናቹራሊ ሞይስቸር ይሄን ይመስላል። ከዛ በቃ ከታጠብኩ በኋላ ምናምን አሳያችኋለሁ። እንግዲህ ቅቤ እንዳለ ነው እንደምታዩት። ከዛ በቃ ፀጉሬም ቅቤም ከ1 ከ2 ሰዓት በኋላ ታጥቤ አሳያችኋለሁ። ቆዴንም አሳያችኋለሁ። ከሻወር ተመልሻለሁኝ። ደጋግሜ በሻምፖ ከታጠብኩ በኋላ ኮንዲሽነር ለ20 ደቂቃ አፕላይ አድርጌ ያው አለቅልቄው ነው የመጣሁት። በጣም ነው ቆዴ ግሎ እያደረገ ያለው እና ፀጉሬም ያው ጽድት ነው ያለው። ከዛ ምንድነው ማድረግ ያለብን ቅባት በእርጥቡ። ምክንያቱም ቅቤ እንግዲህ በባህሪ እንደሚታወቀው ፀጉሬን ማጠንከር ባህሪ ስላለው ያው አላማውም ፀጉራችንን ማጠንከር ነው፣ ግን እንዳይያያዝ ክርችች እንዳይልብን በእርጥቡ ቅባት መቀባት አለብን እላለሁ። እንግዲህ ቻናሌን ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኛለን በሌላ ቆንጆ ቪዲዮ። ስለዚህ ላይክ እና ኮሜንት እያደረጋችሁ ቤተሰብ እየሆናችሁ ቪዲዮን እያጋራችሁ በሚቀጥለው ቪዲዮ እንገናኛለን።